አይነት ኬዝ ምክንያት ሚስቶች የሚያዳምጡትን ትምህርትና የሚኖሩትን መንፈሳዊ ህይወት አትኖሩትም። በዚህ ዘመን መንፈሳዊ ሚስት በጣም 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 ብርቅ ነው። ሚስትህ መንፈሳዊ ከሆነች እድለኛ ነህ በእውነት። አንደኛ ነገር ከመንዘላዘል ዳነች፣ አንተም ዳንክ። ከጥርጣሬ ትድናለህ። ልብህ ይረጋል፣ ልብህ ያርፋል። በቃ ምንም ነገር አትጨናነቅም። በዚህ ነገር ሐሳብ ባይሆንብህም እንኳን ልጆችህን ታቆርባለች፣ ልጆችህን ታሳድጋለች፣ በእግዚአብሔር መስመር ውስጥ ታሳድጋቸዋለች። ነገ ፍሬህ ደስ እንዲል ወልደህ ማሳደግ ብቻ ሳይሆን ለእግዚአብሔር ማስረከብንም ታስተምርሃለች። እና ሚስትህ መንፈሳዊ በመሆኗ አትቃወማት፣ ደስተኛ ሁን። ትሂድ፣ ቄስ ጨዋታ አትጮች አትበላት፣ መኖክሲት ምናምን አትበላት። ግድ የለም ነጠላ ለብሳ መሄዷን ውደደው። በቀሚስ ውስጥ መደበቋን፣ በረጅም ቀሚስ በቱታ በቢጃማ ውስጥ መደበቋን እንደ መጥፎ ነገር አትየው። ያንተ ናት፣ የትም አትሄድም። አልጋ ላይ ታገኛታለህ እንደፈለግ። እርግጠኛ ነኝ የኔ ተማሪዎች ወይም ደግሞ የኛ ትምህርት የሚያዳምጡ እህቶች ባሎቻቸውን ይጎዳሉ ብዬ አላስብም። ለምን? የመንፈስን ጸባይ ስለሚያውቁ፣ የዓይነ ጥላን የራሳቸውንም የባላቸውንም ስለሚያውቁ፣ ለጎረቤቶቻቸው እንዴት አይነት ሴት መሆን እንዳለባቸው ስለሚያውቁ፣ ገንዘብ አያያዝ ስለሚያውቁ፣ ማባከን ምን እንደሆነ የሚያባክን መንፈስ የቱ እንደሆነ ስለሚያውቁ በተወሰነ መልኩ 70-80% እፎይታ ናቸው ብዬ አስባለሁ። ግን ደግሞ ግዴታ ይሄን ትምህርት የሚያዳምጡ ብቻ ናቸው ይሄን የሚያደርጉት ብዬ ሳይሆን ምለው በጣም ብዙ ጀግና ሴቶች ደግሞ አሉ። እንዲሁም ምንም ይሄን የኛን ትምህርት ሳያውቁ ጠንካራ መንፈስ ያላቸው ጎበዝ ታታሪ የሆኑ እህቶች አሉ። ግን ሲወድቁ ይንኮታኮታሉ፣ ቶሎ ይፋታሉ። ጠንካራ ሆነው ታግሰው አንድ ቀን ተፋተው ልጆቻቸው ይወጣሉ። እስከ ጥግ አይሄድም። ለምን? የጠላታቸውን ሴራ ስለማያውቁት ባሌ ነው ይሄን ያደረገው፣ የሰደበኝ፣ ቺት ያደረገኝ፣ እንዲያደረገኝ ባሌ ነው ነው የምትለው እንጂ እላዩ ላይ ያለው እንደዚህ ነው ብላ አታስብም። ሚስትም ከሆነች ባል ደግሞ ከሆነ ሚስቴ ነች፣ ራሷ ነች የሰደበችኝ፣ በቤተሰቦቿ ፊት ያንጓጠጠችኝ፣ ያማችኝ፣ ሐሜቱ ማለት ነው፣ እንዲህ ያደረገችኝ እሷ ናት ብሎ ነው የሚያስበው እንጂ እንትን አይልም። ይሄ ከመንፈስ አንግል አንጻር አያየው። ይህን የመናፍስትን ውጊያ ማወቅ ግን ጠቅሞ በተወሰነ መልኩ አይ ወድ አይደለም ብሎ ትዳርን ከመፋታት ትንሽ መለስ ያደርጋል፣ ያስብላታል፣ ይጸልይላታል፣ ጸበል ይወስዳታል። ከዛም አልፎ ተርፎ ደግሞ በግድ እንኳን እምቢ ብላ እንኳን ቢሆንም ልጆቹን ይዞ ዝም ብሎ ይሰግዳል፣ ይጸልያል፣ ይቆርባል። በዛ ልክ ነው የሚኖሩት። አልጋ መለየት ምናምን የሚባለው እኮ የሚመጣው እኮ ላለመፋታት ነው። በነገራችን ላይ የትዳር የመፍረስ የመጀመሪያው ማኮኮቢያው አልጋ መለየት ነው። መፍረሱ አይቀርም። እንደ ዓለማዊ ስታዩት አልጋ ከለዩ በተለይ በወጣትነት መፍረሱ አይቀርም። ወደዚህ አይነት ትምህርት ደግሞ ሲመጡ ደግሞ